የምንገዛው ማቴሪያል አንድ ጊዜ ይገዛል። አንድ ማቴሪያሉ ከተገዛ በኋላ ቀጥታ አገልግሎት እየሰጠ ነው በየቀኑ ብር የምናገኘው ማለት ነው። ምናልባት የሰራተኛ ደሞዝ ሊኖርብን ይችላል፣ የቤት ኪራይ ሊኖርብን ይችላል። ከዛ ውጭ ግን በየቀኑ ልክ እንደ ምግብና ንጽህና፣ ምግብ ቤት እንደመክፈት፣ እንደተለያዩ እንደ ሸቀጣሸቀጥ የሆነ ነገር ገዝተን አትርፈን የሚሸጠው ነገር ስላልሆነ በዚህ ልክ አገልግሎት ሰጪ መሆኑ ትልቁን ትርፋማ እንድንሆን የሚያደርገን ዋናው ዘርፍ አገልግሎት ሰጪ ነው ብዬ አስባለሁ። ስለዚህ ይሄ ማለት ነው አገልግሎት ሰጪ ማለት የኛ ዘርፍ ነው። የፀጉርና ውበት የስራ ዘርፎች ናቸው አገልግሎት ሰጪዎች ማለት። ስለዚህ ማንኛውም ሰው ብቻ ብቁ ሙያ ይኖረው እንጂ ብቁ ሙያ ይዞ ብቁ የሆነች ካለው የራሱን ቢከፍት በጣም አዋጭ ነው ብዬ እመክራለሁ። ምክንያቱም አዋጭ ነው ብዬ እመክራለሁ መሰላችሁ አንድ ሰው የፀጉር ቤት ስራዎችን ለመጀመር በተለይ የወንዶችን ለመጀመር በጣም ዝቅተኛ የሆነ ካፒታል ነው የሚያስፈልገው። እንደው በግምት እንኳን እንግለጽ ቢባል አንድ የወንዶች የፀጉር ቤት ለመክፈት በትንሹ